ብንጋባ ምን ይመስልሻል ውዴ? ምን አለክ? እኔ አሁን ይኸውልህ ከእንግዲህ የድካም ህይወት አልፈልግም። ይኸውልህ ስደት ላይ ድክም ብሎኛል። እማርፍበት ህይወት ከሆነ ችግር የለውም የኔ ወንድም። አዎ በድጋሚ ልብስ በእጄ ማጠብ አልፈልግም። ቆሜ እቀራታለሁ ወገቤ እስኪቆረጥ ድረስ። ወገቤ እስኪቆረጥ ድረስ ልብስ በእጄ ድጋሚ ጎንበስ ብዬ ማጠብ አልፈልግም። ስደት ያደከመኝ ይበቃኛል። አዎ በጭስ እየተጠራበስኩ እንጀራ መጋገርና ወጥ መስራት አልፈልግም ከእንግዲህ። ስደት ያሰቃየኝ ይበቃኛል የኔ ወንድም። የእኛ ስደተኞች የውላችሁ በቃ እርፍ የምንልበት ህይወት ነው የምንፈልገው። ከሰመን ብላ ብዙ መስዋዕትነት ከፍለናል ለቤተሰቦቻችን። ለፊውቸር ማስበን አልተሳካለንም። አንዳንዶቻችን የተሳካለትም አለ አላህ ይጨምርለት። ያልተሳካልን ስንቶች አለን ብክን ብለን የቀረን። እንደገና ከስደት ተመልሼ አግብቼ ማገባው ትዳር ደግሞ ትርኪ ምርኪ እፍ ብዬ ከሰራ ራግብ ኖ ኖ ኖ ኖ ይቅርብኛል። አግባ ቆሜ ልቅር ምን ነው ሸዋ ቆሜ ልቅር። የተሻለ ህይወት ከሆነ ኦኬ ነው። ድጋሚ ብያልኩ በጭስ መጠራበስ አልፈልግም። ያኸኝ ስደት ያጠራበሰኝ ቅስሜን የሰበረኝ ይበቃኛል። ሀቃቁን እንነጋገር። ያው በጨዋታ አስመስለን ወላሂ አዚም እንዲህ ስደት ላይ ያሉ ሴቶች ጥሩ ህይወት ነው የሚገባቸው። የሚያርፉበት የሚካሱበት የሆነ መካሻ የሆነ ህይወት ይገባቸዋል። ገባችሁ? ወላ የተሻለ ህይወት ይገባቸዋል። አረብ ሀገር ስንት አመት ለፍታ ወይ ስደት ላይ ስንት አመት ጊዜዋን እንትን ብላ እድሜዋን ጨርሳ ልጅነቷን ጉልበቷን ጨርሳ እንደገና ስታገባ እየተደቆሰች ልትኖር አይሆንም። እና ምን አለ ኬኔ ወንድም እንዴት ነው የምታኖረኝ? ንገረኝ በል። ወላሂ ና ንስታህል ኸይር